ውድ ተመልካቾች እንኳን ደስ አላችሁ። ሁላችሁም ደህና እንደሆናችሁ ተስፋ አደርጋለሁ። ወደ ሌላ አዲስ ቪዲዮ እንኳን በደህና መጡ። እስካሁን ድረስ ከኩሩሉሽ ኦርሃን ተከታታይ ክፍሎች ውስጥ እጅግ አስደናቂና አስደሳች ከሆኑት ክፍሎች አንዱ ተለቋል። በዚህ ክፍል ውስጥ የሁሉም ከሃዲዎች እውነተኛ ፊቶች ተገለጡ። ሆኖም ግን በሁሉም ሰው አእምሮ ውስጥ ያለው ዋናው ጥያቄ በሚቀጥለው ክፍል ምን ይሆናል የሚለው ነው። ምክንያቱም እስከ ትላንትና ድረስ በተመልካቾች ዘንድ ተወዳጅ የነበረው መጊድ አሁን በክህደቱ ምክንያት የብዙዎችን ምላሽ መሳብ ጀምሯል። ኢጊት ፍላቪየስን ከማቁሰሉም በላይ ዱምሩሉንም በሰይፍ አቆሰለው። ስለዚህ በተመልካቾች አእምሮ ውስጥ ትልቁ ጥያቄ ፍላቪየስ በእርግጥ ተከታታይ ፊልሙን ለቆ ወጥቷል? አላዲን ቤይስ ሰማዕት ይሆናል? ለእነዚህ ጥያቄዎች መልስ ለማግኘት ቪዲዮውን እስከ መጨረሻው መመልከትዎን አይርሱን። በቻናሉ ላይ ሰብስክራይብ በማድረግ ይደግፉን። ውድ ተመልካቾች ታሪካዊ ምንጮችን ስንመለከት የአላዲን ቤይ ሞት የተከሰተው በ1331 እና 1333 መካከል እንደሆነ ይታያል። እንዲሁም እንደ አንዳንድ የታሪክ ምሁራን ገለጻ አላዲን ቤይ በጦርነት አልሞተም፣ ይልቁንም በሕመም ምክንያት ሕይወቱን አጥቷል። ስለዚህ የአላዲን ቤይ ከተከታታይ ፊልሙ መውጣት በአሁኑ ጊዜ አይጠበቅም። በሌላ አነጋገር የአላዲን ቤይ ገጸ ባህሪ ለተወሰነ ጊዜ በተከታታይ ውስጥ መታየቱን ይቀጥላል። ይሁን እንጂ የባልባን ገጸ ባህሪ በሚቀጥለው ክፍል ሰማዕት የመሆን ዕድሉ ከፍተኛ ነው። ፍላቪየስን በተመለከተ በተከታታይ ውስጥ ካሉት በጣም አስፈላጊ እና ትኩረት የሚስቡ ገጸ ባህሪያት አንዱ ሆኗል። እንደ እውነቱ ከሆነ ብዙ ተመልካቾች እንደሚሉት ፍላቪየስ በተከታታይ ዝግጅቱ ስኬት ላይ ትልቅ ድርሻ አለው። ተከታታዮቹ ደረጃ አሰጣጥ በጣም ከፍተኛ ስላልሆነ እንደ ፍላቪየስ ያለ ጠንካራ ገጸ ባህሪን ማስወገድ ለጸሐፊዎቹ ምክንያታዊ ውሳኔ አይሆንም። ስለዚህ ለጊዜው ፍላቪየስ ምንም ነገር እንደማይደርስበት መናገር እንችላለን። ፍላቪየስ በፍጥነት ያገግማልና በመጨረሻም በሸጊት ላይ የበቀል እርምጃ ይወስዳል። ስለዚህ ጉዳይ ምን ያስባሉ? ፍላቪየስ በእርግጥ በሕይወት ይተርፋል ብለህ ታስባለህ? በአስተያየቶቹ ውስጥ አስተያየትዎን ለእኛ ማካፈልዎን ያረጋግጡ። በሚቀጥለው ቪዲዮ እንደገና እንገናኝ። ተጠንቀቅ፣ እግዚአብሔር ይጠብቅህ።